የምንጠቀመው። ሰላም ፋሚሊ እንደምን ቆያችሁልኝ? የቪዲዮ መግቢያ ላይ እንዳያችሁት ዛሬ የዮሴፍ አያሌውን መዝሙር እስኪ መስቀል ስር የሚለውን ፒያኖ ፓርት መግቢያ ላይ ያለውን ዛሬ እንሰራዋለን። አሬንጅመንቱን እንቁ ግርማ ቆንጆ አድርጎ ሰርቶታል እና ያን ፒያኖ ፓርት ቀለል አድርጌ እናንተ በሚገባችሁ መልኩ ቀስ አድርጌ ፍትፍት አድርጌ አሳያችኋለሁ። ቪዲዮ ላይ ረጋ እያልኩ የተጫወትኩ አሳያችኋለሁ። ከዚህ በኋላ በአዲስ መልኩ እንቀጥላለን። ዘውትር አርብ በዚህ ሰዓት እናንተን የሚያሸልሙ ጥያቄዎችን ጠይቃችኋለሁ። ከዛ ደግሞ ከመዝሙሮች መርጠን ፒያኖ ፕሮግሬሽኖችን ኦር ኢንትሮችን ፓርቶችን የፒያኖን እንሰራለን ማለት ነው። ከዚህ በኋላ ዘውትር አርብ ያንን እናደርጋለን። ወደ ትምህርታችን ዛሬ ከመግባታችን በፊት የዛሬውን ጥያቄ ልጠይቃችሁና ቀጥታ ወደ ኤክሰርሳይሱን አሳያችኋለሁ። የዛሬ ጥያቄያችን የሚሆነው የቤተልሔም ተዘራን ዝም ብዬ ሳስብ የሚለውን መዝሙር ማን ነው የሰራው የሚል ነው። ኢንትሮን ካላወቃችሁ አሳያችኋለሁ ማለት ነው የተጫወትኩ። ይህን መዝሙር ማለት ነው ማን ነው የሰራው የሚል ነው ጥያቄ። ምርጫ ላስቀምጥላችሁ። አንደኛው ኤልያስ መልካ፣ 2 አቤኔዘር ግርማ፣ 3 እንቁ ግርማ፣ 4 ደግሞ በረከት ተስፋዬ። ከነዚህ ከአራቱ ውስጥ አንዱ ነው የሰራው እና ማን ነው የሰራው የሚል ነው የዛሬው ጥያቄ። ኮሜንት ሴክሽን ላይ አስቀምጡልኝ መልሶቻችሁን። ቀጣይ ሳምንት መርጠን እንሸልማለን። ሽልማቱ ምን እንደሆነ አይታወቅም። ቀጣይ ሳምንት ኮሜንት ሴክሽኑ ላይ አንድ ሰው መርጠን ፒክ አድርገን እንሸልማለን ማለት ነው። እና እንደተለመደው ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። እዚህ ፕሮፋይል ምልክቷን ነክታችሁ 2 ቻናል ይመጣላችኋል። አንደኛው ከ50,000 ሰብስክራይበር በላይ ያለው ትልቁ ቻናሌ ነው። ሁለተኛው ደግሞ ከ5,000 በላይ ሰብስክራይበር ያለው ሁለተኛ ቻናላችን ነው። ሰብስክራይብ የሚለውን በተን በመንካት ቪዲዮን ከመጀመራችሁ በፊት ላይክ በማድረግ አገልግሎታችን አሳዩን እና ቀጥታ ወደ ክላሱ እንሄዳለን። ኦኬ ስንጀምር በመጀመሪያ መዝሙር የተሰራው ፈርስት ላይ ነው። ፈርስት መዝሙር ነው የሚጀምረው ከሲ ነው። ቀስ አድርጌ ያሳያችኋለሁ። እቺ ፓርት ማለት ነው እንደዚህ የምትለው ፓርት ናት። ስለዚህ ቀስ አድርገን ይሄ ማለት ነው የምትለውን ፓርት ለና ቀስ አድርጌ ነው ማሳያችሁ። ሲ ከዛ በኋላ ዲ ላይ ነው የምንጨርሰው። ዲ ላይ ከጨረስን በኋላ ከኢ ጀምረን እስከ ሲ እንሄዳለን። ታቻው ልክ ይሄን እንደጨረስን ኢሚዲየትሊ ግራጃችን ኦክታቭ ሲን ይጮታል ማለት ነው። አይታችኋል? ኦክታቭን ይጮታል ማለት ነው። ሲ ኦክታቭ ይጮታል። ስለዚህ ምን እናደርጋለን ካልን በኋላ ከዛ በኋላ ከዲ እስከ ኢ እንጫወታለን ማለት ነው። ሜሎዲውን በእኔ እጅ አጣጣል ትሰሩታላችሁ እናንተ። ታቻው እዚህ ጋር ኢ ስንይዝ ኤ ማይነር ኮርድ እንጠቀማለን እዚህ ጋር ሃርሞኒው ማለት ነው። ስለዚህ ምን አደረግን አይታችኋል? በዚህ መልኩ ማድረግ ትችላላችሁ። ሲፈጥን ደግሞ ይሄ ፓርት ነው ቀስ አድርጌ ያሳያችሁ። ካለን በኋላ ምን እናደርጋለን ከዛ በኋላ ይሄን ምን አደረኩት የሲ ሜጀርን ሰከንድ ቨርዥን ማለት ነው ኮርዱን
ሰከንድ ኢንቨርዥን ኮርድ እቺን ትቻት እዚህ ጋር አመጣው አውጣቻል እንደዚህ አረኩት ያው ሜሎዲው እንደዚህ ነው ኤቢሲ ነው ማለት ሲቢሲ ነው ስለዚህ እንደዚህ ነው የሚሆነው ስለዚህ ያምራል እንደዚህ አረኩት እኔ ኢንቨርዥኑን ኮርዱን አንደኛን ጣት ትቼው ከዛ በኋላ እንደዚህ አረኩት እስቲ እንድገሙ ታረገው በኋላ ምን እናደርጋለን ከዛ እንዴ ነው የምናደርገው እንሰራለን ዲ ላይ ነው የምንጨርሰው እዚህ ጋር ታቻው ሲፈጠን ሚለውን ከዛ በኋላ ምን እናደርጋለን ያን ከተጫወትን በኋላ ይሄን እንጫወታለን ይሄ ማለት ኤፍ ፈርስት ኢንቨርዥኑ ኤፍ ኮርድ ፈርስት ኢንቨርዥን ይሄንን ምን አደረግን እዚህ ጋር ዲን ጨመርንበት ስለዚህ ያን ነው የምንጫወተው አይታችኋል እዚህ ጋር ጨረስን እንዳልኳችሁ ይሄ ኤፍ ፈርስት ኢንቨርዥኑ ነው ከዛ እሱን እንጫወታለን እዚህ ጋር ከዲ ጀምረን ማለት ነው ከዛ በኋላ እናንተን ትንሽ ይከብዳችኋል ብዬ ማስበው ፓርት ይሄ ነው ይሄን ፓርት በደንብ አሳያችኋለሁ አሁን እስከዚህኛው እንምጣ ትንሽ ፈጠን አድርገን ነው ማለት ነው ከዛ በኋላ ሲቀጥል እንደዚህ ነው ይሄን ነው የምንጠቀመው ስለዚህ እቺ ፓርት ትንሽ ልትከብዳችሁ ትችላለች ግን ከገባችሁ ማሳያችሁ ነገር በቀላሉ ትሰሩታላችሁ ማለት ነው ምንድነው እንደዚህ አድርገን ይሄን ካደረግን በኋላ ግራጃችን የት ይመጣል እዚህ ዲ ላይ ይመጣል ከዛ ቀኝ እጃችን ጨዋታውን የተጫወተ ከግራ እጃችን ጋር ይሄዳል ማለት ነው ምንድነው በቃ እቺ ናት ዋና እንትኗ ስራዋ እቺ ናት እና እቺ ናት ስለዚህ እናንተን ቀስ አድርጌ ያሳያችኋለሁ ስለዚህ ምን እናደርጋለን እዚህ ጋር ዲ ላይ ካመጣን በኋላ ምንድነው እዚህ ጋር የምናደርገው የምንጫወተው አሁን ዲን ናካ ምንለው ዲ ፈርስት ኢንቨርዥን ነው ምናጫወተው በቀኝ እጃችን የዲን ፈርስት ኢንቨርዥን እንጫወታለን ዲ ማይነር ኮርድ አለ ይሄ ፈርስት ኢንቨርዥን ሰከንዱ ነው ይሄ ስለዚህ ያንን እንጫወተዋለን ከዛ ኤፍ ጋር እንመጣና ዲ ማይነር ኮርድን እንጫወታለን ከዛ በኋላ ዲ ጋር መተን ራሱን ደግማለን አሁንም እንመጣለን እዚህ ጋር አታችኋል ይሄን ሁለቴ ነው የምንጫወተው መጀመሪያ ከዛ ድጋሚ ኬፍ ተነስተን ራፉ ዲ ኮርድ ማለት ነው ከዛ በኋላ ተመለስን ማለት ነው ራሱን የመጣነውን እንመለሳለን እስከዚህ ድረስ ስለዚህ እንዴት እናደርጋለን በቃ እቺ ናት አለቀች እቺን ፓርት ነው ፈጣን አድርገን ምንጫወታት ስለዚህ
እንደዚህ ያደረግን ምን ቀጥለው። ስለዚህ ለመጨረሻ ጊዜ አንዴ ቀስ አድርጌ ያሳያችኋለሁ። ታያችኋል። ፈርስት ኢንቨርዥኑን ኮርድ እጮተዋለሁ። ከዛ ኬፍ እጀምርና ዲ ማይነር ኮርድን እጮተዋለሁ። ከዛ ዲ ላይ መጣና ደግሞ ራሱን ደግመዋለሁ ቅድም የተጫወትኩትን። ከዛ እዚህ ጋር ተቀየረ። ምንድነው ኦክታቭ ሆነ ማለት ነው። ኤ ማይነር ኦክታቭ ነው የምጮተው። ከዛ በኋላ ከሄድኩ በኋላ ስመለስ ግን ከኤፍ ነው ማለት ነው። አይታችኋል። እቺን ሁለቴ ነው የምጮታት። ስለዚህ መጣው አይታችኋል። የሄድኩትን ስመለስም እጮተዋለሁ። ስለዚህ በግራ እጄም ስመለስ እጫወታለሁ ማለት ነው። ስለዚህ እንደግመዋለን ድጋሚ። ጨረስን። ጨዋታዋችን ናት። ስለዚህ ከዛ በኋላ እዚህ እንዳረግን ወዲያውኑ እዚህ ጋር ኤ ኦክታቭን እንጮታለን። አታቻል የሚለውን ፓርት እንሄደዋለን። ስለዚህ እዚህ ጋር ካልገባችሁ አንዴ ልድገምላችሁ። እዚህ ጋር ኦክታቭን ነው የምንጮተው። ስንመለስ ደግሞ ከኤፍ ተነስተን እንመለሳለን። ራሱን ሰከንድ ኢንቨርዥኑን የዲን ማይነርን ኮርድ እንጫወታለን ማለት ነው። ስለዚህ መጣን እንመለሳለን። ሁለቴ ብያችኋለሁ። ከዛ በኋላ አለቀ። ከዛ በኋላ ምን እናደርጋለን? ስናደርግ እዚህ ጋር ኦክታቭ እንቀጥላለን እንጮታለን ማለት ነው። ስለዚህ ከዚህ ቀጥታ እቺ ነው የምንጮታት። ይሄ ኦክታቭ እንጮትና ከዛ ኪዎችን ምነካቸውን እያያችሁ ወዲያው እዚህ ጋር ሳረግ ቀጥታ ጂ ላይ እመጣለሁ። ጂ ኦክታቭን እጮታለሁ። ሳረግ ቀጥታ እዚህ ጋር ጂ ኦክታቭን እጮታለሁ ማለት ነው። ስለዚህ ይሄ ነው በቃ አለቀ። እቺ ናት። በደንብ ካጠናችሁ ትሰሩታላችሁ። አይ ቲንክ ቲክቶክ ላይ የሰራሁትን አይታችሁታል። አንድ ልጅ ሰርቷል። አንድ ልጅ የሰራው ነው፣ ስሙ ጠፋብኝ። አይ ቲንክ በጣም ክሬቲቪቲ የሚሰራቸው ነገሮች ይመቸኛል። ክሬቲቪቲ ያለው ልጅ አለ፣ ስሙ ጠፋብኝ። ዳጊ እንደዛ ነገር መሰለኝ፣ ካልተሳሳትኩ ታርሙኛላችሁ። እና እንደዛ ይመስለኛል። እና እሱ የሰራው ነው ያየሁት። ብዙዎች ሰርቶ ሊሆን ይችላል፣ ግን እኔ አላየሁም። እና ይሄን ትሞክሩታላችሁ። ስለዚህ ከመጀመሪያው ቀስ አድርጌ አንዴ ልጮተውና ከዛ እጨርሳለሁ። መጨረሻ ላይ ደግሞ ማወራችሁ ነገር አለ ማለት ነው። ስለዚህ እንጀምራለን ቀስ አድርጌ። በደንብ አይታችሁታል ብዬ አስባለሁ። ከዛ አፍጥነን ይሄን በደንብ ካጠናችሁ በኋላ አፍጥናችሁ መጫወት ነው። ስለዚህ
ይሄ ነው ማለት ነው። ስለዚህ በዚህ መልኩ ቀለል አድርጋችሁ መስራት ትችላላችሁ። አሁን የቸርች ኪቦርዲስት ብዙዎቻችሁ ሲ ሜጀር ስኬል ላይ ብቻ ነው አይታችሁ ከሆነ የሚጫወቱት እና ምን አድቫይስ አደርጋችኋለሁ በሁሉም ስኬል ለመጫወት መሞከር ማለት ነው። በሁሉም ስኬሎች ለመጫወት መሞከር። በደንብ ስኬል ላይ መስራት ከፈለጋችሁ ደግሞ በትምህርት ደግሞ በቲዮሪም አንድ ላይ ማደግ ከፈለጋችሁ ምን አለ ኦንላይን ክላስ ስለተጀመረ እኔ ጋር ማለት ነው፣ ፕራይቬት ክላስ ማለት ነው። ከሀገር ውስጥም ከሀገር ውጭም ያላችሁ ኦንላይን ክላስ ላይ በደንብ አድርገን እንማራለን። ስለ ጣት ፖዚሽን፣ ስለ ስኬሎችን እንዴት መጫወት እንዳለብን፣ እንዴት ነው የምንጠቀመው ኮርዶች፣ እንዲህ ቢውልድ የተደረጉት ኮርዶችን የራሳችንን ኮርዶች ደግሞ እንዴት ቢውልድ እናደርጋለን፣ ስለ ስኬሎችን ብልት አድርገን እንሰራለን ማለት ነው። እና ኦንላይን መመስገብ የፈለጋችሁ ስክሪን ላይ በምታዩት ስልክ ቁጥር ማለት ነው በቴሌግራም ኮንታክት እኔን ማድረግ ትችላላችሁ ማለት ነው። ቴሌግራም ላይ ኮንታክት ማድረግ ትችላላችሁ። ኦር ደግሞ ስክሪን ላይ በምታዩት ኢንስታግራም አካውንት ላይ እኔን ኮንታክት ማድረግ ትችላላችሁ። ከዛ በጣም ምርጥ ክላስ ነው ያዘጋጀውላችሁና ያንን በመመዝገብ በጣም ኢሚዲየትሊ በጣም ትለወጣላችሁ። ስለዚህ ያንኑ እንመለከታለን ማለት ነው። በሁሉም ስኬል መጫወት መቻል በሁለት እጃችሁ ቀለል በሁሉም ስኬል በሁሉም ስኬል አድርጋችሁ በሁሉም ስኬል መጫወት እንዳለባችሁ በእነዚህ በምናያቸው 12 ስኬሎች አሉ። ከዛ ደግሞ ወደ 31 ከዛ በላይ ስኬሎች አሉ። እነዚህ ብሉዝ የተለያዩ ስኬሎች አሉ። አረቢክ ብዙ አይነት ስኬሎች አሉ እና ያን ምንማማር ይሆናል ከሚውዚክ ቲዮሪ ጋር ማለት ነው። እና በጣም ቆንጆ ክላስ ነው የተዘጋጀው፣ እንዳያመልጣችሁ እላለሁ። እና የዛሬ ክላሳችን ይሄን ይመስላል ማለት ነው። በደንብ ገብቷችኋል ብዬ አስባለሁ። ይሄ ነው በቃ የዛሬ ክላሳችን። ስለዚህ ይሄን በደንብ እናንተ ምንድነው ትራይ ማድረግ ነው፣ ደጋግማችሁ ኤክሰርሳይዝ ማድረግ። ከዛ ምንም ይቻላል፣ ማንኛውም ማይቻል ነገር የለም። ይሄ አንድ ሙዚቀኛ የሰራውን እናንተ ይሄማ ከባድ ነው ማለት የለባችሁ፣ መሞከር ነው። ያን ከሞከራችሁ ደግሞ ማይቻል ነገር የለምና ስለዚህ ከሞከራችሁ ምንም ነገር መስራት ትችላላችሁ። ስለዚህ ይሄን እንዳሳየዋችሁ ቀስ አድርጋችሁ ትሞክራላችሁ እና ዘውትር አርብ እንዳልኳችሁ ዛሬ የተለያዩ መዝሙሮችን መርጠን እንሰራለን፣ ኮርድ ፕሮግሬሽኖችን። ስለዚህ እንደዛ እናደርጋለን። እንደተለመደው ቻናሉን ሰብስክራይብ፣ ላይክ ማድረግ እንዳይረሳ። በቀጣይ ደግሞ እናንተን በሚጠቅሙ ቆንጆ ክላሶች እንገናኛለን። ሰከንድ ቻናልም ትልቁ ላይ አንዴ እዛኛው ላይ አንዴ ያደረኩ ለቅላችኋለሁ። ሁለቱንም ቻናሎች ሰብስክራይብ አድርጉ። በቀጣይ በአዲስ ቻናል እንገናኛለን። ተባረኩልኝ።